እንግዲህ የሰከረች መስላ ቢንያምን ለማሳሳት ሞክራ ነበረ። ነገር ግን ቢንያም በቀላሉ አልተፋታትም። ሳራም እንግዲህ ያለፈ ጥፋቷን፣ ስህተቷን፣ ሁሉ ነገሯን አምና ቢንያምን ይቅርታ ጠይቀዋለች። ቢንያምም የእውነት አንቺ ተቀይረሽ ከሆነ በተግባር አሳይኝ ብሏታል ማለት ነው። የሰላም እናትም ከሐኪም ቤት ወጥታ ወደ ቤቷ ሄዳለች። ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ትርፍርፍ ይበልልኝ። ሙስሊም ወገኖችም ሰላም ብያለሁኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። በቅድሚያ ግን ለዚህ ቻናል አዳዲስ የምትመጡ ወገኖቼ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ስትሉ የደወል በተኗን በመንካት ኦል የምትለውን አንዴ በመጫን ዘወትር የሚለቃቸው ቪዲዮ በቀላሉ ወደ እናንተ ይደርሳሉ። ነባር ቤተሰቦች ደግሞ ላይክ በማድረግ ቪዲዮን ጀምሩ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ዛሬ የመጣሁት ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። እሱን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ያው ቅድም መግቢያ ላይ እንደነገርኳችሁ ሃናን ያው እንግዲህ ያው ለተልኮ ነው እሱን ቢንያምንና ሰላምን ለማለያየት ድራማ ለመስራት ነው እንግዲህ ወደ እነሱ ቤት የመጣችው። ከእናቷም ተጣልታ አይደለም ያው ከእናቷ ጋር ተመካክራ ለገንዘብ ሲሉ ሰላምንና ቢንያምን ከዛም እሷ እንግዲህ መጠጥ ቤት የሄደች መስላ የጠጣች መስላ እንግዲህ ቢንያም መጠጥ ቤት ነው ትደውልለታለች። እሱም እንግዲህ ሄዶ ያመጣታል። እሷም እቅፍ አድርገው ትሰማለች። ነገር ግን እሱ ምን እያደረግሽ ነው ብሎ በጣም ይጮህባታል። ከዛ እዛው ሶፋ ላይ ነው መሆን የምፈልገው ትላለች። እዛ እሱም ያስቀምጣታል። ከዛ ለብሳለች ታውቅ ስትል ተነሽ ምናውረኛ ገብተሽ መኝታ ቤት አውልቂ እየሞቀኝ ነው ምናምን ብላ ትሞላቅቅበታለች ማለት ነው። እሱም በጣም ይናደዳል። እዛ ሄደሽ አብጂ ታፍራለህ እንዴት ትላለች። አዎ አይናፋር ነኝ ይላታል ማለት ነው። እሷ ግን ያው እያስመሰለች እንጂ ምንም ነገር አልጠጣች፣ አልሰከረች፣ ምን አላለች። ከእናቷ ጋር ተደዋውላ ነበር። ዛሬ እንደውም የሚገርም ነገር አዘጋጅቻለሁ ከነ ውጤቱ ነገ ይነገርሻል ብላት ነበር። ያው እስካሁን ያደረገችው ነገር አጀማመሩ ጥሩ እንደሆነ ትነግራታለች ማለት ነው። ሰላምና ቢንያም የሚያውቁት እንግዲህ ያው ከእናቷ ተጣልታ ለጊዜው እነሱ ጋር እንደመጣች ነው የሚያውቁት። ቢንያም ግን ያው ጥርጣሬውን ዘለቅ ቢልበት በጣም አሪፍ ነበረ። ምክንያቱም ሰው የሆነ ነገር ከሱ ወስዳ በሱ እያስፈራራች ሰላምና ዩኤል እንዲጋቡ አድርገው ገንዘብ ለመቀበል ብቻ ነው። ምክንያቱም እናትየዋም ተናግራለች። ያው በእናትየዋ አልሳካ ሲላቸው ልጅየዋን ላኩ ማለት ነው። ግን እንደዚህ በጣም የሚያስጠላው የራስን ልጅ መስዋዕት አድርጎ የሌላውን ሰው ህይወት ለማበላሸት የእሷ ልጅ የሰላም ህይወት ብቻ አይደለም የሚበላሸው የእሷም የራሷ ልጅ የሃናን ህይወት ነው የሚበላሸው ማለት ነው። ምክንያቱም ገንዘብ ለጊዜው ብዙ ነገር ስለሚያደርግ ከዛም እንግዲህ ያው ኢዩኤል ያው ሰላም ሳራን ይጠራታል። ሳራን እንግዲህ ትሄዳለች ለምን እንደፈለገችው ትጠይቀዋለች። እሱም ስለ ቢንያም አጣሪልኝ ብዬሽ ነበረ አጣራሽ ይላታል። አዎ አጣርቻታለሁ፣ እስኪ ልስማሽ ንገሪኝ ይላታል። ቢንያም ማለት መልካም ቀን፣ ስራውን አክባሪ፣ ሰውን ወዳጅ፣ ላመነበት ነገር ህይወቱን የሚሰጥ በጣም ጥሩና መልካም የሆነ ሰው አለ አይደል የሚወደድ ሰው ነው ትለዋለች። እሱም በጣም ይናደዳል። ማነው እባክሽ ይሄንን ልቦለድ የጻፈው? ልቦለድ ሳይሆን ያለውን እውነታ ነው የነገርኩ ትለዋለች። እኔ የፈለኩት እሱን የማጠቃበት ደካማ ጎኑን ነው ብሎ በቁጣ ቃል ይጠይቃታል። ደካማ ጎን የለውም ደካማ ጎን ትለዋለች። ደካማ ጎኑ እንግዲህ ማፍቀሩ ነው። ካፈቀረ እስከ መጨረሻው እስከ ጥግ ድረስ ይሄዳል። ስለዚህ ከቤት ስራ ቦታ፣ ከስራ ቦታ እቤት ነው፣ የትም አይገኝም። የሚገኝበትን ቦታ ጭምር ሲጠይቃት ማለት ነው። በጣም ይናደዳል፣ በጣም ይበሳጫል። የሚጠጣ ዘጅ ስላት አይ አልፈልግም አመሰግናለሁ ብላ ጥላው ትሄዳለች ማለት ነው። ከዛ ድጋሚ አሁንም ይጠራታል። ቢንያም እጮኛሽ እንደነበር ለምን አልነገርሽኝም ይላታል ማለት ነው። እሷም ስለኔና ስለ ቢንያም እኮ ጠይቀኸኝ አታውቅም። ማን ነገረህ ደግሞ? ሰማህ ይሄንን? አዎ ሰማሁ። ማን ነገረህ ስትለው ማንም ይንገረኝ ማንም ሰማሁ ይላታል። ሰላም ግን ይሄን ሁሉ ጉድ ታውቃለች ይላታል። የማታውቀው የኔና ያንተን ጉድ ነው፣ ሌላውን ሁሉንም ታውቃለች
ትለዋለች። ስለ እኔና ስለ አንቺ መቼም አትነግሪያትም፣ ልትነግሪያትም አትችይም፣ እንደ ሁኔታው ይወሰናል ትለዋለች ማለት ነው። እሱም በጣም ይናደዳል። መቼም እንዳታደርጊው እኔን አስክረሽ አብረሽኝ እንደተኛሽ ይሄንን መርሳት የለብሽም ይላታል ማለት ነው ዩኤል። ሳራም እንግዲህ አንተ ስትፈልግ ስትሰክር ነይ፣ ሲደብርህ ደብሮኛል ነይ እያልክ አብረህ መተኛቴን እንዳትረሳ ብላ ጥላው ተነስታ ትሄዳለች። ወይኔ ኢዩኤል እጮኛ እያላት ነው መታ ተለሳስላ የተጫወተችብኝ እያለ በጣም ይናደዳል ማለት ነው። ከዛም እንግዲህ ሰላምም ለእናቷ ጁስ መጣ ለእናቷ ስትሰጣት እንግዲህ ራሴ እጠጣለሁ ብላ ተቀብላት ትጠጣለች። ከዛ ስለነ ዳጊ እንዴት መጥቶ አልጠየቀኝም? አብራችሁ አይደላችሁም ተለያይታችሁ አይደል እንዴ ትላታለች ማለት ነው። እሷም አይ አለ ስላልሰማ ነው ያልመጣው ትላታለች ማለት ነው። እንዴት አልሰማም እንዴት አልሰማም ስትላት አይ ለጊዜው ሌላ ቦታ ነው ያለው ስላልሰማ ነው እንጂ ቢሰማ መጥቶ ይጠይቅሽ ነበር እና ሌላ ቦታ ነው ያለው ትላታለች ማለት ነው። እሷም ስለ ዩኤል ይሄስ አብሮን ያደረው ቢኒያም ያንኛው የዳጊ ወንድም ነው ስትላት ለምን አላስተዋወቅሽኝም ታዲያ ሲሄድ ዝም ያልሽኝ እመመርቀውን ትላታለች ማለት ነው። አይ እማዬ ይደርሳል ትላታለች። ከዛ ስለ ዩኤልም ትጠይቃታለች። እሱ ዝም ብሎ ነው ዝም ብሎ የመጣው አብሮን አይደል እንዴ ያደረው ስትላት እኮ ዝም ብሎ ነው አልኩሽ አይደል እማዬ ትላታለች። ስለዚህ አክስትሽ ስለሱ ሁሉን ነገር ነግራኛለች የልጅነት ፍቅረኛሽ እንደሆነ ከካናዳ አግብቶሽ ከካናዳ የመጣው አግብቶሽ ሊሄድ እንደሆነ ሁሉንም ነገር ነግራኛለች። አክስቴ እንደፈከረችው እዚህም መታ ነበር ስትላት አዎ መታ ነበር እያንዳንዱን ነገር ነግራኛለች። የዛኔ አዎ አፈቅረው ነበረ ባለመብሰል ስለዚህ አሁን ደግሞ ላፈቅረው አይደለም ላየው አልፈልግም ትላታለች። እናትየዋም ለምን ልጄ እኔ እንደሆነ አግብተሽ ወልደሽ ማየት ጓጓ ነበር አሁን እንኳን ያው ሞት ሊወስደኝ ነው እማዬ ደግሞ የታመመ ሰው ሁሉ ይሞታል እንዴ ብላ በጣም ታዝንባታለች ማለት ነው። እሷም አይ ልጄ እኔ በጣም የምወደው የማፈቅረው ሰው አለ በዛ በችግሬ ጊዜ ህይወቱን ገንዘቡን ሁሉን ነገር የሰጠኝ ስለዚህ ስለ ምርጬ ምንም እንኳን እናቴ ብትሆኝም ስለ ምርጬ ማንም በእኔ ህይወት ውስጥ ጣልቃ እንዲገባ አልፈልግም ትላታለች። እና ያው ህመሙ እየባሰባት ነው ስነግራት አሁንም የታከምኩት በብድር ነው ትላለች። እኔ ግን ይሄ ነገር ሴራ ይመስለኛል እሷን ሰላምን በገንዘብ እጦት ዩኤልን እንድታገባ የሰላም እናት እንደዚህ አድርጋ ከሆነ ግን በጣም ነው የሚያስጠላው በጣም ነው የሚደብረው። ያው ቢኒም እየጠረጠረ ነው አንደኛ በህልሙ ያልሆነ ነገር እያየ ነበረ። ስለዚህ ቢኒ ቶሎ ከነቃንት ይላል። ከዛም እንግዲህ ቢኒ ጋር ትደውልለታለች። ሳወሩ በኋላ ሌላ ሐኪም ቤት መሄድ እንዳለባቸው ይነግራታል። እሷም 2-3 ቀን አይተን እንወስዳታለን ትለዋለች። ሳራም እንግዲህ ቢኒ መኪና ውስጥ ቁጭ ብሎ ሲያት ይቺ ደግሞ መጣች ይችላል። እሷም ከመኪናው ገብታ ስለ እያንዳንዱ ነገር እየነገረችው ይቅርታ ትጠይቀዋለች። ለዳግም ልትሰጥ የነበረውን ብር ለእኔ እንዲሆን ስለፈለግኩ ነበረ ውቢትንም እየላኳት እኔ ነበርኩኝ ከአንድ 2-3ም ሰራተኛ እየላኩ ላዘርፋችሁ አስቤ ሞክሬ ነበረ ሁሉንም ያደረኩት ጥፋቷን አምና እያንዳንዱ ነገር ተዘረዘረትና ይቅርታ ትላለች። እሱም የእውነት ተቀይረሽ ስህተትሽን አምነሽ ከሆነ በተግባር አሳይኝ ስለዚህ የዛኔ ጥሩ ወንድምና እህት መሆን እንችላለን